I am not dumb now. ሄለን ኬለር ብዙዎቻችን ሄለን ኬለርን የምናውቃት በታሪክ መጽሐፍት ላይ እንዳለችው አይነ ስውርና መስማት የተሳናት ሴት ብቻ ነው። እሷ በጨለማ ውስጥ ሆና ለዓለም ብርሃን የፈነጠቀች የመናገር አቅም ሳይኖራት ለሚሊዮኖች ድምጽ የሆነች አካል ጉዳተኝነት የአእምሮ ጉዳተኝነት አለመሆኑን በተግባር ያሳየች ጀግና ሴት ናት ሄለን ኬለር። ምንም ያላስቆማትን ስልጣኔ ቴክኖሎጂ ያልደገፋትን የዘመናት ተጽዕኖ ፈጣሪዋ ሄለን ኬለር እናነሳለን። ሄለን ኬለር በሰኔ ወር 1880 እንደ አውሮፓውያን አቆጣጠር አላባማ በምትባል የአሜሪካን ግዛት ከእናቷ ኬት ኬለር ጤናማና ቆንጆ ህጻን ልጅ ተወለደች። በመጀመሪያዎቹ ወራት ልክ እንደማንኛውም ህጻን በእይታና በድምጽ ትደሰት ነበር። ነገር ግን ገና 19 ወር ህጻን እያለች ከባድ ራስ ምታትና ትኩሳት መመታት ጀመረች። ዶክተሮች በወቅቱ ብሬን ፌቨር ብለው የጠሩት ከባድ ህመም አጋጠማት። ሄለን ለቀናት በከፍተኛ ህመም ተሰቃየች። ቤተሰቦቿ ተስፋ ቆርጠው ነበር። ሆኖም ህመሙ ድንገት ጠፋ። የሄለን ቤተሰቦችም እጅግ ተደሰቱ። እናቷ ኬት ኬለር አንድ ቀን ሄለን ፊት እጇን ስታወዛውዝ ማየትም መስማትም አቆመች። ቀጣዩ ጊዜያት ለኬለር ቤተሰብ ሲኦል ነበሩ። ሄለን ማውራት አትችልም፣ ማየት አትችልም፣ መስማት አትችልም። ፍላጎቷን ለመግለጽ ስትፈልግና ሰዎች ሳይረዱላት ሲቀሩ በከፍተኛ ብስጭት ትጮሃለች፣ ትረብሻለች፣ እቃ ትሰብራለች። ነገር ግን እናቷ ተስፋ አልቆረጠችም። ታዋቂውን የቴሌፎን ፈጣሪ አሌክሳንደር ግራሃም ቤል በወቅቱ መስማት ከተሳናቸው ጋር ይሰራ ነበር አገኝ። እሱም ወደ ፐርኪንስ ማየት የተሳናቸው ትምህርት ቤት መራቸው። ትምህርት ቤቱ የሄለንን ህይወት ለዘላለም የምትቀይረውን ሴት ላከላቸው። እሷም አን ሳሊቫን ትባላለች። አን ሳሊቫን በከፊል የማየት ችግር ነበረባት። መጋቢት 1887 አን ወደ ሄለን ቤት ትመጣለች። ሄለን ገና የ7 አመት ልጅ ነበረች። ሄለን ስነ ስርዓት የሚባል ነገር ያልነበረባት ልጅ ነበረች። አንን ትመታት፣ እቃ ትወረውረባት ነበር። አንም በጣም ትናደድ ነበር። እጅግ እልህ አስጨራሽ ጊዜያትንም አሳልፋለች። አን ሄለን ጋር ለመግባባት የተለያየ ዘዴ መፈለግ ጀመረች። ሄለን አንድ እቃ ስትነካ አን የዚያን እቃ ስም በምልክት ቋንቋ ወይም ፊንገር ስፔሊንግ በመጠቀም የሄለን መዳፍ ላይ ትጽፍላት ነበር። ለምሳሌ አሻንጉሊት ወይም ዶል ስትሰጣት የሄለን እጅ ላይ ዲ ኦ ኤል ኤል ብላ ትጽፍላታለች። ሄለንም ምልክቶቹን ትደጋግማለች፣ ግን ትርጉማቸውን አታውቀውም ነበር። ለሷ ጨዋታ ብቻ ነበር እስከዚች ታሪካዊት ቀን ድረስ። አንድ ቀን አን ሄለንን ወደ ውሃ ፓምፕ ወሰደቻት። ቀዝቃዛ ውሃ በሄለን እጅ ላይ ሲፈስ አን በሌላኛው የሄለን እጅ ላይ ዋተር ወይም ውሃ ብላ ጻፈችላት።
በዚያች ቅጽበት ተአምር ተፈጠረ። የሄለን ፊት በድንገት በራ። በጨለማው ዓለሟ ውስጥ መብራት በርቶላት ነበር። ያ በእጇ ላይ የሚደረገው እንቅስቃሴ የሚፈሰውን ቀዝቃዛ ነገር እንደሚወክል ገባት። ሄለን መሬቱን ነካች። አን ስሙን ጻፈችላት። ዛፉን ነካች። ስሙን አገኘችው። በዚያች ቀን ብቻ 30 አዳዲስ ቃላትን ተማረች። ከዚያ ቀን በኋላ ሄለንን የሚያስቆማት አልነበረም። በብሬል ማንበብና መጻፍ በፍጥነት ተማረች። ግን ምኞቷ በዚህ ብቻ አልተገደበም። ማውራት ፈለገች። መስማት የተሳናቸው ሰዎች እንዴት ማውራት እንደሚችሉ ተምራ ጉሮሯንና የሰዎችን ንዝረት በመንካት ድምጽ ማውጣትን ተለማመደች። ምንም እንኳን ድምጿ ለሰዎች ለመረዳት ከባድ ቢሆንም ጥረቷ አስደናቂ ነበር። ሄለን ከራድክሊፍ ኮሌጅ ተመረቀች። በ1904 ሄለን ኬለር ከዓለም የመጀመሪያዋ መስማትና ማየት የተሳናት ሆና የባችለር ዲግሪ ወይም BA ተቀበለች። ከአካል ጉዳት ፖለቲካና የተለያዩ ብዙ ሰዎች የማያውቁት እውነት አለ። ሄለን ኬለር ጣፋጭና ዝምተኛ ሴት ብቻ አልነበረችም። እሷ እሳት የለበሰች አብዮተኛም ነበረች። ኮሌጅ ከጨረሰች በኋላ ህይወቷን ለማህበራዊ ፍትህ ሰጠች። ለሴቶች ምርጫ መብት፣ ለሰራተኞች መብትና ለሶሻሊዝም ተከራከረች። ዓለም ጦርነት ላይ በነበረችበት ወቅት የጸረ ጦርነት አቋም ነበራት። ዛሬ በዓለም ላይ ተጽዕኖ ፈጣሪ የሆነውን የአሜሪካ የሲቪል ሊበርቲስ ዩኒየን ከመሰረቱት ሰዎች አንዷ ነበረች። አንዳንዶች በአካል ጉዳቷ ምክንያት አይምሯ አይሰራም እያሉ ለማጣጣል ቢሞክሩም እሷ ግን በብዕሯ እና በንግግሮቿ ዓለምን መሞገቷን ቀጥላለች። ከ35 በላይ ሀገሮችን በመጎብኘት ስለ አካል ጉዳተኞች መብት አስተማረች። በኢትዮጵያ፣ በጃፓን፣ በአውሮፓ እየዞረች ለአይነ ስውራን ትምህርት ቤቶች እንዲከፈቱ አደረገች። ሄለን ኬለር ሰኔ 1 1968 በ87 ዓመቷ አረፈች። ሄለን ኬለር ብዙ ፊልሞችን ሰርተውላታል። መጽሐፍትም ጽፋለች። በአንድ ወቅት እንዲህ ብላ ነበር፣ አይነ ስውር ከመሆን የከፋው ነገር እይታ ኖሮት ራዕይ የሌለው ሰው መሆን ነው ብላለች ሄለን ኬለር።